ፊልሙ የፊልሙ ዋና ገጸ ባህሪ የሆነችውን ቆንጆዋና ወጣቷን ዩዋን ቹዩ የተባለችዋን ሴት እያሳየን ይጀምራል። በትረካዋም ከድሮ ፍቅረኛዋ ጋር ከተለያየች በሰባተኛው ቀን ውስጥ በትምህርት ቤት ድሮ ተወደው የነበረውን ሊያንግ ዚ የተባለውን ልጅ አግኝተዋለች። በዛን ሰዓትም ሊያንግ ወደ ዩዋን እየተጠጋ ይመጣል። ቢሆንም ሌላ ነገርን ከማድረጉ በፊት ግን ጓደኞቹ በሩን ይከፍቱታል። ከድግሱም በኋላም ሁሉም ሰው ወደ የቤቱ ይመለሳል። ዩዋንም በዛን ሰዓት ብቻዋን ትቀራለች። በዛን ሰዓትም ሊያንግ ወደ እሷ ሞተር ሳይክሉን ያመጣና ወደ ቤቷ ሊያደርሳትም ሐሳቡን ያመጣላታል። ደግሞም ሳታስብ ዩዋን በሞተሩ ላይ ትቀመጣለች። ከደቂቃዎች በኋላም በአንድ ፓርክ ውስጥ አንድ ላይ ይቀመጣሉ። ሊያንግም ስለ ቀድሞ ፍቅረኛዋ መጠየቅ ይጀምራል። ዩዋንም ከቀድሞ ፍቅረኛዋ ጋር እንደተጣላች በምትነግረው ሰዓት ላይ ሊያንግ ከዚህ በኋላ ፍቅረኛሞች እንዲሆኑ ይጠይቃታል። እሷም ይህንን ከሰማች በኋላ ይዛ የነበረውንም የቆርቆሮ ቢራን በአንድ ትንፋሽ ትጠጣዋለች። ወደ ሊያንግም በመቅረብም እሱን መሳምም ትጀምራለች። ይህንንም ተከትሎም ወደ እሱም አፓርትመንት ይመጣሉ። አንድ ላይም ጥሩ ሌሊትንም ያሳልፋሉ። በቀጣዩ ቀን ዩዋን ራሷን በሊዮንግ አፓርትመንት ውስጥ ታገኘው ትደነግጣለች። ሊዮንግም በዛን ሰዓት ወደ እሷ በመቅረብ በትላንትናው ዕለት ከመሳሳሙ ውጪ ሌላ ምንም ነገር እንዳልተፈጠረ ይነግራትና ያረጋጋታል። ይህንንም ተከትሎም ተረጋግታ ከሷ አፓርትመንት ትወጣለች። ቢሆንም ግን እዛ ይዘው የነበረውን ብራስሌት ትታው ነበር የወጣችው። ከደቂቆች በኋላ ሊዮንግ ያንን ይመለከተውና ተመልሳ መታ እንድትወስድ ይጠይቃታል። በቀጣዩ ትዕይንትም ዩዋን ሊዮንግን ለማግኘት በመጣችበት ሰዓት ላይ ከሌላ ሴት ጋር ቆሞ ሲያወራ ትመለከተዋለች። ከዚያም በንዴት በሚመስል መልኩ ወደሱ በመቅረብ ብራስሌቷን ትጠይቀዋለች። ሊዮንግም ወደ አፓርትመንቱ ካስገባት በኋላ ባገኘው አጋጣሚ ወደ እሷ ለመቅረብ ይሞክራል። ቢሆንም ዩዋን ታስቆመውና ግን ብራስሌቷን ብቻ እንዲመልስላት ጠይቀዋለች። እሱም ወደ ራሱ ክፍል በመሄድ አስቀምጦት የነበረውን የእጅ ጌጥ መፈለግ ይጀምራል። ቢሆንም ግን ሊያገኘው አልቻለም። ምናልባትም ጽዳት ሰራተኛዋ በባስኬት ውስጥ ጥላው ሊሆን እንደሚችል በመጠርጠር ወደዛ ቆሻሻ መጣያም ያመራል። የእሱን ሁኔታንም ተመልክታም ዩዋንም ትስቃለች። ነገር ግን ልትሄድ በደረሰችበት ሰዓት ላይ ሊያንግ በመጨረሻ ያንን ብራስሌት ይመልስላታል። በዛን ሰዓትም እንደወደዳትም ደግሞም ይነግራታል። ዩዋንም ይህንን ነገር መናገር ባትፈልግም እሷም እሱን ካገኘች በኋላ ህይወቷም ደስታ የተሞላበት የሆነ መምጣቱን ትነግረዋለች። በዛን ቀን ሊያንግ ወደ ቤት ከተመለሰ በኋላ ለዩዋን ስለሚመጣው ስለ አንድ የጉብኝት ዝግጅት ይነግራታል። ነገር ግን ልክ በዛን ሰዓት ሌላ መልእክት ደግሞ ይደርሰዋል። በእሱም ላይ እናቱ በከፋ የጤና ሁኔታ ላይ እንዳለችና ወደ እሷም ከተማ መምጣት እንዳለበት የሚናገርም ነበረ። በቀጣዩ ቀን ሊዮንግ ለዩዋን የሚሆንን ኬክ ለመግዛት ወደ አንዱ ስቶር ያመራል። ነገር ግን በዛን ሰዓት ላይ ከቀድሞ ፍቅረኛዋ ጋር በአንዱ ካፌ ውስጥ ተቀምጣ ይመለከታታል። ነገር ግን የቀድሞ ፍቅረኛዋ ልታዋርድ የፈለገችው ለሌላ ነገር ሳይሆን እየሰሩት ስለነበረው ስለ አንዱ ፕሮጀክት ነበረ። ሊዮንግ ግን ነገሩን በሌላ መልኩ በመረዳት ከዛ ተናዶ ይሄዳል። በቀጣይም ዩዋን ሊዮንግን ባገኘችበት ሰዓት ላይ የምትመረቅበት ጊዜ እየቀረበ መምጣቱን ትነግረዋለች። ለዛም በመደሰት ብታክፈውም ነገር ግን ለሷና ለሱ ይዞት የነበረውንና ሊሰጣት የነበረውን ትኬት ከጀርባው በማድረግ ይደብቀዋል። ይህንንም ተከትሎ ወደ አንድ ፓርክን በማምራት አንድ ላይም ይዝናናሉ። በዛን ሰዓትም ሊዮንግ ዩዋንን አይኗን እንድትጨፍን ይጠይቃትና አንድ ደብዳቤን በውስጡ ይዞ የነበረውን የስጦታ ሳጥንን ይሰጣታል። ከዛም ተጨማሪ ምንም አይነት ነገርንም ሳይናገር ከዛ ትቷት ይሄዳል። ከጥቂት ሰከንዶች በኋላ ዩዋን ያንን ሳጥን ትከፍተዋለች። እናም በመጨረሻም ሊዮንግም ትቷት እንደሄደም ትገነዘባለች። እሱም በደብዳቤው ሌላ ሰውን እንደታገኘና ህይወቷንም በጥሩ ሁኔታ እንድትመራም ነበር ይነገራል። ከሁለት ዓመት በኋላ ዩዋን ተራኳን ስትቀጥል እንደ ቤተሰቦቿ ፍላጎት ትማር የነበረውን የኮሌጅ ትምህርቷን አልቀጠለችም። ይልቁኑ በስራ ላይ ያለች ሲሆን የሊዮንግንም የቀድሞ መኖሪያ ቤትንም ተከራይታም እየኖረችበት ትገኛለች። አንድ ቀን ዩዋን ወደ መስሪያ ቤቷ በመሄድ እዚያ የነበሩ ጓደኞቿን ታዋራቸዋለች። በዛ ቀንም ጓደኞቿም አንድ ላይ በመሰባሰብ ጥሩ የደስታን ጊዜን እንዲያሳልፉ አንድ ሐሳብን ያመጣሉ። እሷም መጀመሪያ ላይ ይህንን ሐሳብ ባትፈልገውም ነገር ግን እንደምንም ያሳምኗትና በዛ ተስማማለች። በዛን ቀን ማታ ጓደኛሞቹ አንድ ላይ ሆነው ሲጫወቱ ዩዋን ግን በተደጋጋሚ መልኩ ትሸነፋለች። እናም የተሸነፍን መጠጣት ስለነበረበትም ደጋግማም ትጠጣለች። ነገር ግን በመጠጡ ትንሽ መስከሯን የተመለከተው ሌላ ሰካራም ሰው ወደ እሷ ከኋላዋ ይቀርባል። እሷ ላይም ሌላ ጥቃትንም ለማድረስ የሚያስብም ይመስላል። ነገር ግን እንደ ድል ሆኖ ሊዮንግን የሚመስል ሰው ወደ እሷ ይመጣና ያድናታል። ወደ ቤቷም ካደረሳት በኋላ ሊዮንግ ነው ብላ ያሰበች ያለችው ዩዋን በመጨረሻ ትስመዋለች። ዩዋን በዛን ቀን በነቃችበት ሰዓት ላይ ራሷን በሌላ ቤት ውስጥ ታገኘዋለች። ይህ በእንዲህ እንዳለ ከዚህ ቀደም አድኗት የነበረውን ሰው የሚመስል አንድ የመስሪያ ቤታቸው አለቃ ወደ እነሱ መስሪያ ቤት ይመጣል። እሷም ከጥቂት ሰዓታት በኋላም ወደ መስሪያ ቤቱም ትደርሳለች። ዳይሬክተሩንም ማናገር እንዳለባት ተነግሯትም ሄዳ በተመለከተችው ሰዓት ላይ ትደነግጣለች። ነገር ግን ስሙ ባይዚ ነበረ። ከደቂቃዎች በኋላም ባይዚ ብቻውን በሆነበት ሰዓት ላይ ዋን ወደሱ ትቀርባለች። መዋሸቱን እንዲያቆምና ሊዮንግ መሆኑንም እንዲነግራትም አጥብቃ
እንዲረጋጋም ትጠይቀዋለች። ቢሆንም በንዴት በሚመስል መልኩ ግን የምታደርገውን ነገር እንድታቆምና እሱም ሊዮንግ እንዳልሆነም ይነግራታል። ከስራ በኋላ ባሉት ሰዓታት ዩዋን ብቻዋን መዞር ትጀምራለች። ሁለት ሰዎችም እንዴት ተመሳሳይ መልክ ተመሳሳይ አስተሳሰብም ሊኖራቸው እንደሚችልም እየደጋገመች ራሷን ትጠይቃለች። በሐሳብም ውስጥ ስለነበረች ግን ድንገት ስትሄድ ወለም ይላታል። ነገር ግን እንደ ድል ሆኖ ባይዚ እሷን ለመርዳት በቦታው ላይ ነበረ። እናም ተሸክሟትም ቤቷም እንደደርሳትም ታደርገዋለች። እዛም እንደደረሱ ያለችበት ቤት የቀድሞ ፍቅረኛዋ ቤት እንደነበር ትናገራለች። ለራትም እንዲቆይ ከነገረችውም በኋላም ምንም እንኳን እግሯን ብትታመምም ጥሩ የሚባሉ ምግቦችን ግን ታዘጋጅለታለች። አውቃም በሚመስል መልኩም የሰራችው ምግብ ከዚህ ቀደም አብሯት የነበረው ፍቅረኛዋ ሊዮንግ ይጠላቸውና አለርጂክ የነበረበትን ምግቦች ነበሩ። ባይዚም ትክክለኛው የቀድሞ ፍቅረኛዋ መሆኑንም ለማረጋገጥ ይሄ ትክክለኛው መንገድ ነበረ። በመጀመሪያም ባይዚም ያቀረበችለትን ምግቦች በሙሉ ይመገባል። ነገር ግን ከሷ ቤት ወጥቶ ወደ ቤቱ በመመለስ ላይ ሳለ ድንገት የበላው ያስመልሰዋል። ዋንም በመስኮቷ በመሆን ይህንን ሁኔታውን ትመለከታለች። እናም ይሄ ሰው ባይዚ እንዳልሆነና የቀድሞ ፍቅረኛዋ ሊዮንግ እንደሆነ ትረዳለች። ቢሆንም ግን ለምን እሷን እየዋሻት እንደሆነ የምታውቅበት ምንም አይነት መንገድ አልነበራትም። በኋላ ላይ ሊዮንግ ትቷት የሄደው የራሷን ህይወት በራሷ እንድትመራ አስቦ ሊሆን እንደሚችል በማመን እሷም ማንም ላይ ሳትደገፍ የራሷን ህይወት ለመቀጠል ትወስናለች። ከስራ በኋላ ባለው በቀጣዩ ቀን ባይዚና ዩዋን ድንገት ይገናኛሉ። በዛን ሰዓትም ዩዋን ወደሱ በመቅረብ ተሰማውና ሁልጊዜም ስለሚረዳትም ታመሰግነዋለች። እናም የምትሰማውም በህይወቷ ውስጥ ያሉ ጠቃሚ የምትላቸውን ሰዎች ብቻ መሆኑን ትናገራለች። እናም ከነዚህም መሃልም እሱም ይገኝበታል። በቀጣዩ ቀን ዩዋን ወደ መስሪያ ቤት ሄደች በነበረችበት ሰዓት ላይ ባይዚ መጣና ወደ መኪና ውስጥ እንድትገባ ይጠይቃታል። ለስራም ሲልም ከሀገር እንደሚወጣ በመናገርም እንደ አሲስታንቱ በመሆንም እንድትረዳውም ይጠይቃታል። ይህም ዩዋንን ያስደስታትና የጠየቃትንም ነገርም ለማድረግም ትዘጋጃለች። ቢሆንም ባይዚ ግን እንደፈለገች ማድረግ እንደማትችልና እሱም ያላትን ነገር ማክበርም እንዳለባት ይነግራታል። በኋላ በሚያርፉበት በሆቴል ክፍል ውስጥ ዩዋን ከባይዚ ጋር በአንድ አልጋ ላይ ለመተኛት ታስባለች። ቢሆንም ያስቆማትና ግን በሌላኛው ክፍል ውስጥ ባለው ሶፋ ላይ እሷ መተኛት እንዳለባት ይነግራታል። ቢሆንም እሷን በሚያስገርም መልኩ ግን ሶፋ ላይ ተኝታ በነቃችበት ሰዓት ላይ በእሱ አልጋ ላይ ነበር የነበረችው። በደስታ በመሆንም እሱን መዳሰስ ትጀምራለች። እናም ተነስተውም ወደ ስራቸውም ይሄዳሉ። በስራ ላይ ዩዋን እዚህ የነበረውን የወንድ ሞዴል ልብሱን ታስተካክለለታለች። ይህንንም በመመልከትም ባይዚ በትንሹም ቢሆን ይቀናል። ከጠራትም በኋላም ከሞዴሎቹ ጋር ያላትን ቅርበት ፕሮፌሽናል ብቻ መሆን እንዳለበት ይነግራታል። በተመሳሳይ ጊዜም አንዷ ሞዴል ለዋና በምትጋብዛት ሰዓት ግን እሷም ደግማ ትስማማለች። ዋን ልብሷን ከቀየረች በኋላ ከኋላ ባይዚ እንዲያስርላት ትጠይቀዋለች። ቢሆንም ባይዚ ግን ያንን ከማሰር ይልቅ እሷን ለመሳም ይሞክራል። ቢሆንም ድንገት በስልኩ ላይ ይደወልለትና ግን ያንን ያቋርጣሉ። በዛን ቀን ማታ ላይ ዩዋን ባይዚን ፍለጋ ከክፍሏ ትወጣለች። ድንገትም በዛን ሰዓት ግን አንድ ሰው ከኋላዋ እሷን ለማገት ይሞክራል። ቢሆንም የእሷ ጀግና ወደ ቦታው ይደርስና ግን ወዲያውኑ ያተርፋታል። ለፖሊስም ደውላም ሁኔታውን ካሳወቀች በኋላ ባይዚም ተጎድቶበት የነበረውን ቁስሉንም ታከመለታለች። ልክ በዚህን ጊዜም እሱ ባይዚ እንዳልሆነና ሊዮንግ እንደሆነ ይናዘዛል። ዩዋንም በዛን ሰዓት ለምን ትቷት እንደሄደ ትጠይቀዋለች። እሱም እሷን ይዞ የመሄድ ፍላጎት እንደነበረውና ነገር ግን በትምህርቷ ላይ በጣም አተኩራ እንደነበረ ሲገነዘብ የእሷን ህይወት ላለማበላሸት እንደወሰነና ትቷትም መሄድን እንደመረጠም ይናገራል። ዩዋንም በመጨረሻም ይህንን እውነት ትረዳለች። አንድ ላይም ወደ እሷ አፓርትመንት ከሄዱ በኋላ እንደደረሱ ሊዮንግ እሷን ለመሳም ይሞክራል። ቢሆንም አንዲት ሴት ግን ትታው የነበረውን እቃ ፍለጋ ወደሱ ትመጣለች። ሊዮንግም በዛን ሰዓት ለዛች ሴት የቀድሞ ፍቅረኛው እንደነበረች ዩዋንን ያስተዋውቃታል። ዩዋንም በሁኔታው በመደንገጥ ከዛ ትሄዳለች። በቀጣዩ ቀን በመስሪያ ቤቱ የሊዮንግ የቀድሞ ፍቅረኛ የሆነችው ሱኪንግ ዩዋንን ለማስቀናት በሚመስል መልኩ አካሄዷን በቢሮ ውስጥ ታደርጋለች። ወደ ሊዮንግም በመደወልም እንዲቀላቀላትም ትጠይቋለች። ቢሆንም የሷን ጥያቄ ግን ባለመቀበል በሞተር ሳይክሉ ዩዋን ወደ ነበረችበት ቦታ ይመጣል። በመሄዱበትም ሰዓት ዩዋን የቀድሞ ህይወቱን ማስታወስ እንዲያቆምና አዲስ ህይወቱንም በደንብ መኖር እንዳለበት ትነግረዋለች። በቀጣዩ ቀን ጠዋትም ዩዋን ሱኪንግና ሊዮንግን በአንድ ፎቶ ላይ አብሮ ትመለከታቸዋለች። ያንንም በመመልከቷም የተናደደችም ትመስላለች። ቀኑን ሙሉም ስትረቀውም ከቆየች በኋላም በመጨረሻም ሲያገኛት ሁኔታውን ጥርት አድርጎ እንዲነግራት ትጠይቋለች። ሊዮንግን በመጨረሻም ሱኪንግ የጓደኛው እህት እንደሆነችና በቅርቡ መሞቱን ተከትሎ እሷን እሱ ጋር ለማቆየትም እንደወሰነም ይናገራል። ይህንንም ከሰማች በኋላ ሊዮንግ ሁኔታውን ተረድታ ሱኪንግን ለመጎብኘት ትወስናለች። በቅርቡም ወደ ሱኪንግ አፓርትመንት ከደረሱ በኋላ አንድ ላይ ለነሱ የሚሆን ምግብ ታዘጋጅላቸዋለች። ቢሆንም እነሱን ስትመለከት ግን ቅናት ውስጥ ያለች ትመስላለች። ነገር ግን ልታደርገው የምትችለው ምንም አይነት ነገር አልነበረም። በቀጣዩ ቀን ዩዋን ከመስሪያ ቤቷ በምትወጣበት ሰዓት ላይ ዝናብ እየዘነበ
እየዘነበ ነበር። በተመሳሳይ ጊዜም ከዛም የሚወጣም ከነበረ ሰው ጋርም ትጋጫለች። እሱም ዝናቡን ፈርቶ ከዛ መውጣት እንደማይችልም ስትገነዘብ ፍቅረኛዋ መጥቶ ከዚህ እንደሚወስዳት በመናገር እሱ ግን ይህንን ዣንጥላ ይዞ ወደ ቤቱ መሄድ እንደሚችል ትነግረዋለች። ይህም ያ ሰው ስለሷ ጥሩ ሁኔታ እንዲሰማ ያደርጋል። ቤት ውስጥ ሊዮንግ ስለ ሱኪንግ ወንድም ሞት አንድ ወሬን ያስነሳል። እሱም እንዲያደርግለትም ፈልጎ የነበረውንም ነገር በሙሉም ማድረግም እንዳለበትም ይነግራታል። ዋንም ከሱ ጎን እንደሆነችና በሚፈልገውም ነገርም እንደምትረዳውም ቃል ትገባለታለች። ትዕይንቱም ወደ መስሪያ ቤቱ ደግሞ ይቀየርና ማናጀሩም ወደ ዋን በመቅረብ ካምፓኒውን በመወከል ከተለያዩ ደንበኞቻቸው ጋር ግንኙነትን እንድታደርግ ይጠይቃታል። እሷም ይህንን ተከትሎ ደንበኛቸውን ለማግኘት ወደ እንግዳ ክፍሉ በገባችበት ሰዓት ላይ ከዚህ በፊት ተመልክተው የነበረውንና ዣንጥላዋንም ሰጥቶ የነበረውን ሰው ታገኘዋለች። እሱም የካምፓኒው ዳይሬክተር የነበረው ሹ ነበረ። እሷም ምን ማለት እንዳለባት ባታውቅም ነገር ግን ከዚህ በፊት ሰጥቶ የነበረውን ያንን ዣንጥላ ይመልስላታል። ይህንንም ተከትሎም ስለሚሰሩት ፕሮጀክት ለዛ ሰው ማብራራቷን ትቀጥላለች። ሹም በደስታ መንፈስም በመሆን የምትነግረውን ነገር በሙሉ መከታተሉን ይቀጥላል። ይህንን ተከትሎ ግን ሊዮንግ በክፍሉ ሆኖ የሷን ነገር ይመለከታል። እሷን ለማግኘትም ከጠራትም በኋላም ጠርቷት እሱ ላይ እንድትቀመጥ ያደርጋታል። እሷንም ለመሳም ባለ ሰዓት ላይ ግን ሹ በቢሮ ይደርሳል። ዮሐንም በዛን ሰዓት የቀራት ስራ እንዳለ በመናገር እነሱን ትታ ትሄዳለች። ሹም በዛን ሰዓት ወደ ሊዮንግ በመቅረብ እሱ ያለውን ነገር እንደሚወስድበትና እዚህም የመጣውም የካምፓኒውን ክስም ለማቅረብም እንደሆነም ይናገራል። በቤት ውስጥ ሊዮንግ የሹ ትክክለኛ ሐሳብ ምን እንደሆነ ለዩዋን ይነግራታል። እሷም ይህንን ከሰማች በኋላ የሚቀርብበትን ክስ እንዲያቆም ሹን ለማሳመን ታስባለች። በተመሳሳይ ጊዜም በትላንትናው ዕለት ከሊዮንግ ጋር ያደረገችውን ነገር ሹ በማየቱም ያፈረችም ትመስላለች። በኋላ ላይ ዩዋን ወደ መስሪያ ቤት በደረሰችበት ሰዓት ላይ ሹን ታገኘውና በትላንትናው ዕለት የተመለከተውን ነገር በሙሉ ሚስጥር አድርጎ እንዲይዘው ተጠይቀዋለች። እሱም በሐሳቡ ይስማማል። ነገር ግን በምላሹ እንድታደርግለት የሚፈልገው ሌላ ነገር ደግሞ ነበረ። ለአንዲት ሴትም ፍቅሩን መግለጽ እንደሚፈልግና ሁሉንም ነገርም ዩዋን እንድታዘጋጅለት እንደሚፈልግም ይነግራታል። እሷም በዛ ሐሳብ ተስማማና የሚወዳትንም ሴት ወደ መስሪያ ቤቱ ይዞ እንዲመጣ ትጠይቀዋለች። ይህንንም ተከትሎም ሹ ዩዋን ሁሉንም ነገር ወደ አዘጋጀችበት ክፍል ይመጣል። ነገር ግን ሁሉንም በሚያስገርም መልኩ የፍቅር ጥያቄውን ያቀረበላት ለሌላ ሴት ሳይሆን ለራሷ ለዩዋን ነበረ። ዩዋንም በዛን ሰዓት መናገር ያቅታትና በሁሉም ሰው ፊትም ድንጋጤ ውስጥ ትገባለች። ቢሆንም ከደቂቆች በኋላ ግን እንደምንም በመበርታት የእሱ ፍቅረኛ መሆን እንደማትችል ትነግረዋለች። ነገር ግን ጓደኛሞች መሆን እንደሚችሉ በመናገር ታቅፈዋለች። በዛን ሰዓትም ንዴት በሚመስል መልኩ እየተመለከታት የነበረውን ሊዮንግን ከሩቁ ትመለከተዋለች። ወደ እሱም ከሄደች በኋላም ላደረገችውም ነገር ይቅርታ ትጠይቀዋለች። ቢሆንም ሊዮንግ ግን ሊያዳምጣት የፈለገ አይመስልም። እሷም እንደዛው ተናዳ ከክፍሉ ውስጥም ትወጣለች። በቀጣዩ ቀን በመስሪያ ቤት ውስጥ ሊዮንግ በድጋሚ ወደ ዩዋን በመጠጋት ሊስማትም ይሞክራል። ነገር ግን በድጋሚ ጁ ወደ ክፍሉ ውስጥ ደግሞ ይገባል። በተጨማሪም ወደ ሊዮንግን በመቅረብ እሱ የሚፈልገውን ነገር ማድረግ ወደማይፈልጉ ሴቶች ጋርም ማማተሩንም እንዲያቆም ይነግረዋል። በድንገትም ዋን ያማትና ወደ መታጠቢያ ቤት ታመራለች። በቀጣይም ሹ ለሷ የሚሆን መድኃኒት በመያዝ ይህንን እንድትጠቀምና ራሷንም እንድትጠብቅም ይነግራታል። በዛን ሰዓትም ዩዋን ፍቅረኛ እንዳላትና ከሷን መራቅ እንዳለበት ትነግረዋለች። በምላሹ ግን ጸጉሯን ያስተካክልላታል። እንዳለመታደል ሆኖ ግን ድንገት ሊዮንግ በቦታው ላይ ይደርሳል። ያንንም ነገርም ተመልክቶም ይናደዳል። ቤትም ከደረሱም በኋላ ሊዮንግ ዩዋን ከሹ ጋር ያላትን ቅርርብነት ተመልክቶ ከሱ መራቅ እንዳለባት ይነግራታል። ነገር ግን ምንም አይነት ነገር አለመፈጠሩን ተከትሎ ሁለቱም መሳቃቸውን ይቀጥላሉ። እናም በዚህ ሰዓት ይህንን ሁላ ነገርን አቅዶ የነበሩት ሁለቱ ራሳቸው መሆናቸውን እንገነዘባለን። ሹንም በእነሱ ላይ አደጋን እንዳያደርስ ጥሩ ነገርን እየሰሩ ያሉም ይመስላሉ። ከዛም በኋላም ሊዮንግ ዩዋንን ወደ መኝታ ክፍል ያመጣታል። እናም ጥሩ ጊዜንም አንድ ላይ ያሳልፋሉ። በቀጣዩ ቀን ዩዋን ለሹ ለምን ካምፓኒውን መክሰስ እንደፈለገ ትጠይቀዋለች። እሱም በምላሹም የዛ ዋና ምክንያት ራሷ ዩዋን እንደሆነችም ይነግራታል። እናም ዩዋንም የክሱን ወረቀት ማትፈርምም ከሆነም እሱም እንደሚከስርና ካምፓኒውንም እንደሚያጣም ይነግራታል። እናም ከሊዮንግ ሁሉንም ነገር እንደሚወስድበትና በክሱም ቀን ደግሞ ለዩዋንም የሚጠብቃት አንድ ሰርፕራይዝም እንዳለም ይነግራታል። ያንንም ተከትሎ ዩዋን ወደ ሊዮንግ ቢሮ ደግሞ ታመራለች። በመክሰር ሁኔታ ውስጥም ገብቶም እንደሆነም ስትል ጠይቀዋለች። እሱም ሁኔታውን በማስረዳት ያለበትን ችግርን በሚነግራት ሰዓት ላይ ግን እሷን በባንኳ ውስጥ ጥሩ ገንዘብ እንዳላትና አሪፍ የሚባልንም ህይወትም አንድ ላይም ሆነው መኖርም እንደሚችሉም ትነግረዋለች። በዛን ቀን ማታ ላይ ከሱ ሊቀርብ ተዘጋጅቷል። ሊዮንግም የሹን ካምፓኒ ለመግዛት 100 ሚሊዮን ዩዋንን አዘጋጅቷል። ሹም የራሱን ካምፓኒ ከዚህ በላይ የመሸጥ ሐሳብ ስለነበረው ያንን ሲሰማ ይደነግጣል። በዛን ሰዓትም ዩዋን ሹ ካምፓኒውን ለመሸጥ ያሰበበትን ገንዘብ ለዳይሬክተሮቹ አሳይቶ ስለነበረ እነሱም ትክክለኛ ሊሸጥ የሚገባበትን ዋጋ ሙሉ ለሙሉ አስተካክለውና አስልተው ነግረውታል። በዚህም መንገድ ሹን ከካምፓኒው ዳይሬክተርነትም ለማስወገድም ችለዋል። በመናደድም ሹ እነሱን ትቶ መሄዱን ይቀጥላል። ነገር ግን ለሌላ በቀል ደግሞ ተዘጋጅቶ ነበር። በቀጣዩ ትዕይንት ላይ ሊዮንግ ዩዋንን ሲጠብቃት እንመለከታለን። በሬስቶራንቱ ውስጥም ተቀምጦም ሲሆን ስትመጣም እንድታገባውም ሊጠይቃትም አስቧል። ቢሆንም ዩዋን
ዩዋን በፓርኪንጉ ቦታ ላይ በደረሰችበት ሰዓት ላይ ድንገት ሹ አግቶ ከዛ ይወጣታል። ሱኪንግም ይህንን ነገር ትመለከታለች። ነገር ግን ሹን የማስቆም ምንም አይነት ፍላጎት ያላት አትመስልም። ይልቁኑ ወደ ሊዮንግ በመደወል ዩዋንን ደግሞ እንደማያያት ትነግረዋለች። ከዚያም ሱኪንግ ያንን መኪና በመከተል ወደ አንድ ፋብሪካ በሚመስል ቦታ ላይ ትደርሳለች። እዛም ሹ ዩዋንን አስሮ በአንድ ቦታ ላይ ያስቀምጣታል። በዛን ሰዓትም እሷን እንደወደዳትና የሱ የሆነውን ነገርም እየወሰደም እንደሆነም ይናገራል። መቼም ከዚህ እንደሚወጡም ከተናገረም በኋላም ትቷት ብቻዋን ከዛ ይሄዳል። ልክ እንደሄደ ሱኪንግ ወደ ቦታው ትደርስና ዩዋንን ትፈታታለች። ሊዮንግም በቅርብ ቦታ ላይ ሆኖም እየጠበቃትም እንደሆነም ትነግራታለች። ይህንንም ተከትሎም ሱኪንግ ዩዋንን በአንድ ማቀዝቀዣ ክፍል ውስጥ ታስገባታለች። ገፍትራትም ከግድግዳው ጠርዝ ጋር ካጋጨቻት በኋላ ራሷን መሳቷን ተከትሎ በሩን ዘግታባት ከዛ ትወጣለች። በዛን ሰዓትም ሹ ያደረገችውን ነገር ተመልክቶ ስለነበረ ዩዋንን ለማዳን ወደ ቀዝቃዛው ክፍል ውስጥ ይገባል። ቢሆንም እንዳለመታደል ሆኖ ሱኪንግ ወደ ቦታው ትመለስና ሁለቱም ላይ ያንን በር ትዘጋባቸዋለች። ቢሆንም ሹ ግን ዩዋንን ከተኛችበት ሊቀሰቅሳት ችሏል። ወደ ሊዮንግም በመደወልም ስላሉበትም ሁኔታም ለማሳወቅም ይሞክራል። ቢሆንም በቤት ውስጥ ምንም አይነት ሲግናል ግን ባለመኖሩ ያንን መልእክት ሊልኩ አልቻሉም። ዩዋንም እሱ ላይ በመውጣት ስልኩን ወደ አየር ማስወጫው ታስጠጋዋለች። ልክ በዛን ሰዓትም ኔትወርኩ ይሰራላቸዋል። ሊዮንግም በፍጥነት እነሱ ወደነበሩበትም ቦታም ይደርሳል። ውስጥም እንደገባም ብርድ መሆኑን ተከትሎም ሹም የዩዋንን ጃኬት ለብሶ ነበር ያገኘው። ከዚያም ሹም በጀርባው በመሸከምም ይዞት ወደ ውጭ ይወጣል። በዛን ሰዓትም ሱኪንግ ወደሱ በመቅረብ ላደረገችው ነገር ይቅርታ መጠየቅ ትጀምራለች። ወደሷም ህይወት እንዲመለስ በመጠየቀውም ሰዓት ግን መቼም ቢሆን ይህንን ነገር እንደማያደርግ ይነግራታል። ይልቁኑ እጇን ለፖሊስ እንድትሰጥ በነገራትም ሰዓትም በዛ ሐሳብ ተስማማለች። በቀጣዩ ትዕይንት ሹና ሊዮንግ ይገናኛሉ። ሁለቱ የተለያየ እናትን ቢኖራቸው ነገር ግን በአባት ተመሳሳይ ወንድማማቾች ነበሩ። አባታቸውም ለሁለቱ የተለያየ ካምፓኒ ሰጥቷቸዋል። ሊዮንግም አባቱን እንደሚያዋራውና ለሱ የሚገባውንም ካምፓኒም እንዲሰጠው እንደሚያደርግም ይናገራል። ከዚያም ትዕይንቱ ዩዋን እና ሊዮንግ ከዚህ በፊት ተለያይተው የነበረበት ፓርቲ ሲገናኙም ያስመለክተናል። በሁለቱም ፊት ላይም ደስታም የሚታይ ሲሆን ሊዮንግም በመጨረሻ እንድታገባውም ይጠይቃታል። ልክ እዚህ ጋም ፊልሙም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።